ሰላም ዛሬ በብዙዎቻችሁ ጥያቄ መሰረት ለፀጉር እድገት ተስማሚ የሆኑ ቅባቶች እንዲሁም የትኞቹ ቅባት ተቀብተን መታጠብ እንዳለብን የትኞቹን ቅባት ደግሞ ተቀብተን መቆየት እንደምንችል በአጠቃላይ ለፀጉራችን ተስማሚ የሆኑ ቅባቶችን እንዴት መምረጥና መለየት እንደምንችል እናያለን። አንደኛ የሮዝመሪ ቅባት። በተለያዩ ጥናቶች እንደተረጋገጠው የሮዝመሪ ቅባት የፀጉር እድገትን ለማፋጠን በተለይም ለሚሳሳና ከፊቱ ለሚሸሽ ፀጉር ተስማሚና ተመራጭ ቅባት ነው። የሮዝመሪ ቅባት በጥናቶች ከተመሰከሩለት ነገሮች መካከል የፀጉር ማሳደጊያ ትሪትመንት የሆነው ሚኖክሲዲል ያክል ውጤታማ መሆን መቻሉን ነው። የሮዝመሪ ኦይል የጭንቅላት ቆዳን ወይም ስካልፕን የደም ዝውውር በመጨመር የፀጉር እድገትን ለማፋጠን ይረዳናል። የሮዝመሪ ኦይልን ከመታጠባችን በፊት ወይም ፀጉራችን ከታጠበን በኋላ ተቀብተን ልንተው የምንችለው ቅባት ነው። ሮዝመሪ ኦይልን የፀጉር መሳሳትን የሚያስቸግራችሁ ከሆነ እንዲሁም የፊት ለፊት ፀጉራችሁ የሚነቃቀልባችሁ ከሆነ ተመራጭና ልትሞክሩት የሚገባ ቅባት ነው። ሁለተኛ የወይራ ዘይት ወይም ኦሊቭ ኦይል። በተለይ የሚደርቅና የሚሰባበር ፀጉርን በቀላሉ ለማራስ ያስችለናል። ወይራ ዘይት የራስ ቆዳንና የፀጉር ዛላን ዘልቆ መግባት አቅሙ ከፍተኛ ነው። ለዚህም ነው ለራስ ቆዳ መድረቅና ለፀጉር ልስላሴ ተመራጭ ቅባት የሆነው። በፋቲ አሲድ፣ ቪታሚን ኤ እንዲሁም ቪታሚን ኢ የበለጸገ ቅባት ነው። ይህም በተለየ መልኩ ለከርዳዳ ፀጉር፣ ለሚደርቅና ለሚሰባበር ፀጉር ተመራጭ ያደርገዋል። በተመሳሳይ የራስ ቆዳ ድርቀትን በቀላሉ በመከላከል የራስ ቆዳ ፎረፎርን ለመከላከል ያስችለናል። የወይራ ዘይት ፀጉርን ለማለስለስ፣ ያለ ዕድሜ የሚከሰት ሽበትን ለመከላከል እንዲሁም አንጸባራቂ ጤነኛ ፀጉር እንዲኖረን ለማድረግ ይረዳናል። የወይራ ዘይት ፀጉራችን ከመታጠባችን በፊት መቀባት ካሉብን ቅባቶች መካከል ይመደባል። ወፍራም ይዘት ያለው እንዲሁም የራስ ቆዳንና የፀጉር ዛላን በከፍተኛ መጠን ዘልቆ በመግፋት ፀጉርን የሚያረስ ሲሆን ከ2 እስከ 3 ሰዓት ያክል ካቆየነው በኋላ መታጠብ ይኖርብናል። በተለይም ይህን ቅባት ከመቀባታችን በፊት ማሞቅና ተቀብቶ መቆየት ቅባቱ የበለጠ በቀላሉ ለፀጉር መስጠት የሚችለውን ጥቅም ለመቀበል እንዲችል ያደርገዋል። የሞቀ ቅባትን የጭንቅላታችን ሴሎች ለማነቃቃት እንዲሁም የደም ዝውውራችንን ለመጨመር ስለሚያስችለን የራስ ቆዳ ጤንነትን እንዲሁም የፀጉር እድገትን ለማፋጠን ያስችለናል። ሶስተኛ የኮኮናት ዘይት ለፀጉር ጤንነት በተለይም ጫፉ ለሚሰባበርና ለመንታ እንዲሁም ለሚደርቅ ፀጉር የተመሰከረለት ቅባት ነው። የኮኮናት ዘይት በውስጡ ያለው ከፍተኛ የፋቲ አሲድ መጠን ምክንያት ፀጉርን በቀላሉ ሊያርስና ጠንካራ ሊያደርግልን የሚችል ቅባት ነው። ይህ ቅባት በውስጡ ያሉት ይዘቶች የፀጉርን የተፈጥሮ የፀጉር ሴሎች በማነቃቃት ያለ ዕድሜ የሚከሰት ሽበትን ለመከላከል ይረዳናል። በእሳትና በኬሚካል የተጎዳ ፀጉርን ለመጠገንና ወደ ቀድሞ ይዘቱ ለመመለስም ያስችለናል። የኮኮናት ዘይትን ከመታጠባችን በፊት ልንጠቀማቸው ከሚገቡ ቅባቶች መካከል የሚመደብ ነው። ነገር ግን ይህን ቅባት ፀጉራችሁ ላይ ተቀብታችሁ ምቾትን የሚሰጣችሁ ከሆነ ከሌሎች ቀጭን ይዘት ካላቸው ቅባቶች ጋር መቀላቀል ይኖርባችኋል። የኮኮናት ዘይትን ከሞቀም በኋላ የራስ ቆዳንና የፀጉር ዛላን ማሳጅ እያደረጉ መቀባት ከ2 እስከ 3 ሰዓት ድረስ ካቆየን በኋላም መታጠብ ይመከራል። የፀጉር መንታንና የፀጉር ጫፍ መሰባበርን የሚያስቸግራችሁ ከሆነ ከእርጎ፣ አቮካዶና ሌሎች የፀጉር የሚመቻችሁ ማስኮች ጋር የኮኮናት ኦይልን በማዋሃድ መጠቀም ይቻላል። የኮኮናት ዘይትን እንደ ፀጉር ማስክ መጠቀም የፀጉር ጤንነትንና ጥንካሬን ለመመለስ ያስችለናል። አራተኛ ካስተር ኦይል ወይም የጉሎ ዘይት። ካስተር ኦይል የፀጉር እድገትን በእጥፍ ለማፋጠን የሚያስችል ቅባት ነው። የራስ ቆዳንና ፀጉርን ዘልቆ የመግባት አቅሙ ከፍተኛ በመሆኑ መቆየት ከሚገባው በላይ ከጭንቅላትና ከፀጉራችን ላይ ከቆየ ከጥቅሙ ይልቅ ጉዳቱ የሚያመዝን ይሆናል። ለዚህም ነው የምንፈልገውን ውጤት ለማግኘት ፀጉራችን ላይ መቆየት ካለበት ጊዜ በላይ ወይም ረጅም ጊዜ ማቆየት የሌለብን። የካስተር ኦይል በከፍተኛ ደረጃ በፕሮቲን የበለጸገ በመሆኑ የራስ ቆዳ የፀጉር ላይ ከሚገባው በላይ ወይም ከሚገባው ሰዓት በላይ ከቆየን የራስ ቆዳ ቀዳዳን እንዲደፈን ሊያደርገው እንዲሁም የፀጉራችንን ዛላ እንዲነቃቀል ምክንያት ሊሆንብን ይችላል። ካስተር ኦይልን የራስ ቆዳንና ፀጉርን ተቀብተን ከ1 እስከ 2 ሰዓት ከቆየን በኋላ መታጠብ በቂ ነው። ይህን ቅባት በተለይም የፀጉራችሁን እድገት እንዲፋጠን የምትፈልጉ ከሆነ ፀጉራችሁን ከመታጠባችሁ በፊት ተቀብታችሁ ማሳጅ ማድረግና መታጠብ። ይህንንም በየሳምንቱ ወይም ደግሞ በ2 ሳምንት አንድ ጊዜ በማድረግ ፀጉራችሁ ላይ ትልቅ ለውጥ ለማየት የሚያስችላችሁ ቅባት ነው።
በተመሳሳይ እንደ ሌሎቹ የተፈጥሮ ቅባቶች ካስተር ኦይል የተፈጥሮ የፀጉር ሴሎችን በማነቃቃት ያለ ዕድሜ የሚከሰት የፀጉር ሽበትን ለመከላከል ያስችለናል። ስድስተኛ ቲ ትሪ ኦይል በውስጡ አንታይ ባክቴሪያል ባህሪን ይዟል። ይህም ኢንፌክሽንና ፎሮፎር የመሳሰሉትን የጭንቅላት ቆዳ ችግሮችን ለመከላከል የሚያስችለን ቅባት ነው። ቲ ትሪ ኦይል ፀጉርን ጤንነት ለመመለስ የሚያስችሉ ንጥረ ነገሮችን በውስጡ ይዟል። ይህም ቅባት በተለይም ከስሩ ለሚነቃቀል ፀጉር ተመራጭ ቅባት ነው። ቲ ትሪ ኦይል ከሌሎች ቅባቶች ጋር በማዋሃድ መጠቀም የሚቻል ሲሆን ቲ ትሪ ኦይልን ፀጉራችንን ከታጠብን በኋላ በትንሹ ወይም ከሌሎች የፀጉር ቅባቶች ጋር በማዋሃድ ለራስ ቆዳችን ብቻ መጠቀም እንችላለን። በተለይም ፀጉራችን ሙሉ በሙሉ ሳይደርቅ ወይም በእርጥቡ ይህን ቅባት መጠቀምና የራስ ቆዳን ማሳጅ እያደረጉ መቀባት የራስ ቆዳ ጤንነትን ለማስተካከል በተለይ ደግሞ ፎሮፎርና ከዚህም ጋር ተያይዞ የሚፈጠር ማሳከክን ለማስቆም ተመራጭና ተስማሚ ቅባት ነው። ቲ ትሪ ኦይል በዋነኝነት ለሚነቃቀል ፀጉር እንዲሁም ለፎሮፎር የሚመረጥ ቅባት ነው። በአጠቃላይ ይህ ቅባት ከፀጉር ይልቅ የራስ ቆዳ ወይም ጭንቅላትን ጤንነት ለመጠበቅ የሚያስችል በመሆኑ የራስ ቆዳችን ላይ ትኩረት በማድረግ ማሳጅ እያደረግን ልንጠቀመው እንችላለን። ሰባተኛ አርጋን ኦይል ለብዙ የፀጉር አይነቶች ተስማሚ ከሆኑት ጥቂት ቅባቶች ዋነኛው አርጋን ኦይል ነው። በተለይም ፀጉርን በቀላሉ ለማለስለስ የሚችል ቅባት ነው። አርጋን ኦይል በቪታሚን ኢ የበለጸገ ነው። ይህም ለፀጉር ወዝን ለመስጠትና ለስላሳ እንዲሁም ሲታይ የሚያንጸባርቅ እንዲሆን ያደርገዋል። ቀላል ወይም ቀጭን ይዘት ያለው ቅባት ሲሆን ለተሰባበረና ወዙን ላጣ ፀጉር ተስማሚ ቅባት ነው። የፀጉር እድገትን ለማፋጠን ከሚረዱ ቅባቶች መካከልም ይመደባል። አርጋን ኦይል የፀጉራችንን ከታጠበን በኋላ ልንጠቀመው ከምንችላቸው ቅባቶች መካከል አንደኛው ነው። ንጹህ የሆነና የታጠበ የራስ ቆዳን እንዲሁም ፀጉርን የአርጋን ኦይልን ማሳጅ በማድረግ መቀባት እንችላለን። ይህ ቅባት ፀጉርን እንዳይሰባበርና ጫፉ እንዳይደርቅ በማድረግ ፀጉራችን ለስላሳ ሆኖ መቆየት እንዲችል ያደርጋል። በሳምንት እስከ 3 ጊዜ ድረስ የአርጋን ኦይልን በመጠቀም የራስ ቆዳ ማሳጅ ማድረግ የራስ ቆዳ ጤንነትን ለመጠበቅ ብቻ ሳይሆን የፀጉር እድገትንም ለማፋጠን እንዲሁም ፀጉርን ለስላሳ ሆኖ እንዲቆይ ለማድረግ በአጠቃላይ ወዝ የሌለውን ከርዳዳ ፀጉርንና ጫፉን እንዲሁም ለሚደርቅ ፀጉር አርጋን ኦይል ተመራጭ ቅባት ነው። ስምንተኛ አልመንድ ኦይል ቀጭን ዛላ ላለው ፀጉር ተመራጭ ነው። የአልመንድ ኦይል እንደ አርጋን ኦይል ቀጭን ይዘት ያለው ቅባት ሲሆን ፀጉራችን ወፍራም ለማድረግ ወይም ለማፋፋት የሚረዳ ቅባት ነው። በውስጡ ቪታሚን ኤ እና ፕሮቲንን በመያዙ ምክንያት የፀጉር ዛላን ለማጠንከር እንዲሁም የተጎዳ ፀጉርን ለመጠገን ያስችለናል። አልመንድ ኦይል የጭንቅላታችን ቆዳ ለማራስ እንዲሁም የተጎዳ ፀጉርን ለመጠገን ያስችላል። እንዲሁም ፎሮፎርን ለመቀነስ ከቆዳ መድረቅ ጋር ተያይዞ የሚፈጠር ማሳከክንም ለማጥፋት ይረዳናል። ፀጉርን ከታጠቡ በኋላ ልክ እንደ አርጋን ኦይል ልንጠቀመው የምንችለው ቅባት ነው። በሳምንት ውስጥ ከ2 እስከ 3 ጊዜ ድረስ የራስ ቆዳንና ፀጉርን ማሳጅ በማድረግ መቀባት የፀጉር እድገትንና ጤንነትን የተስተካከለ ለማድረግ ያስችለናል። 9ኛ ጆጆባ ወይም ሆሆባ ኦይል የሆሆባ ኦይል ከተፈጥሮ የራስ ቆዳ ቅባት ሲበም ጋር ተመሳሳይ ይዘት ያለው ቅባት ነው። በተለይም የፀጉራችሁ ቅባት የማይገባው ወይ ደግሞ ቶሎ የማይረስ ከሆነ የተለያዩ ቅባቶችን ስትጠቀሙ በፎሮፎርና ማሳከክ የምትቸገሩ ከሆነ የሆሆባ ኦይል መጠቀም ይመከራል። የራስ ቆዳ መድረቅን በቀላሉ ለማጥፋት እንዲሁም ሴንሲቲቭ የሆነ በተለያዩ ምርቶች ምክንያት ቶሎ የሚቆጣ የጭንቅላት ቆዳ ካላችሁ ይህ ቅባት ተመራጭ ነው። ቀጭንና ቀለል ያለ ይዘት ያለው ቅባት ስለሆነ በቀላሉ ወደ ፀጉር ዘልቆ መግባት የሚችል ሲሆን የፀጉር መድረቅን ለመከላከልም ያስችለናል። የሆሆባ ኦይል ፀጉራችን ከታጠበን በኋላ የራስ ቆዳችንን እና ፀጉራችንን ማሳጅ እያደረግን መቀባት እንችላለን። 10ኛ አቮካዶ ኦይል ብዙዎቻችን ፀጉራችን ሲደርቅ በማስክ መልኩ የምንጠቀመው በፋቲ አሲድ የበለጸገው አቮካዶ ቅባትን ለፀጉር መጠቀም የበለጠ ጥቅሞች እንድናገኝ ይረዳናል። አቮካዶ ኦይል በውስጡ የያዛቸው ቪታሚኖችና ንጥረ ነገሮች ለፀጉር ወዝን የሚሰጡ ከመሆናቸው ባሻገር ፀጉርን ጠንካራ እንዲሆን፣ እንዲለሰልስ እንዲሁም በቀላሉ የማይሰበር እንዲሆን ያደርጉታል። በተለየ መልኩ የፀጉር መነቃቀልን ለመቀነስ፣ የቆዳ መድረቅን ለመቀነስ እንዲሁም የፀጉር ጫፍ መለስለስን ለመስጠት ያስችለናል። አቮካዶ ኦይል ፀጉራችን ከመታጠባችን በፊት ወይም በኋላ መጠቀም የምንችለው ቅባት ነው። ስለዚህ የትኞቹ ቅባት ፀጉራችን ላይ መቆየት እንዳለባቸው እንዲሁም የትኞቹ ፀጉራችን ላይ መቆየት እንደሌለባቸው፣ የትኞቹ ቅባቶችም ፀጉራችን በየቀኑ በመቀባት ከጉዳት ልንጠብቅባቸው እንደምንችል
መለየት ይኖርብናል። የተሳሳተ ቅባት አጠቃቀም ከጥቅሙ ይልቅ ጉዳቱ እንደሚያመዝን ማወቅም ያስፈልገናል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።